በአረበኛ በአማርኛ ከፈለክ ያሳያለሁ። ሙሐመድ የሚል አለ። በመጀመሪያ ደረጃ ሙሐመድ በስም ደረጃ ተጠቅሷል። ባይብልን በጥልቀት ብዙ ጊዜ አንብቤዋለሁ። እንደኔ ያሉ ሌሎችም ደግሞ ብዙ ጊዜ አንብበውታል። እኔ ልሆን ከምችለው እጅግ አዋቂ የሆኑ ሰዎች የሂብሪው እንዲሁም የግሪክ ቋንቋዎችን በደንብ የሚረዱ የሆኑ ሰዎች አንብበውታል። ሙሐመድ በብሉይ ኪዳን ላይ አልተጠቀሰም። ስፍር ቁጥር የሌለው ጊዜ አንብቦትም ሰውየው አላየውም እስካሁን ድረስ። እንዴት ነው ያ ሊሆን የቻለው? እኔ ያልኩኝ አያችሁ፣ እየተፈጠረ ያለው ነገር ይሄ ነው። በመጀመሪያ ደረጃ ሙሐመድ በስም ደረጃ ተጠቅሷል በኦሪጂናል በሆኑ መጽሐፍ ቅዱሶች ላይ። ብሉይ ኪዳን የክርስቲያን ልሂቃን እንደሚሉት የተጻፈው በሂብሪውኛ ቋንቋ ነው። አዲስ ኪዳን ደግሞ በግሪከኛ ቋንቋ የተጻፈው፣ በግሪክ ቋንቋ ማለት ነው። በብሉይ ኪዳን በመዝሙረ ሰለሞን ምዕራፍ 5 አንቀጽ 16 ላይ በሂብሪው ቋንቋ ተጽፎ ይገኛል። ሂኮ ማሚተኪን ወህክሎ ሙሐመድም ዘህዱዲ ወዘህረኢ በይነ ጀሩሳሌም። መዝሙረ ሰለሞን ምዕራፍ 5 አንቀጽ 16። ሙሐመድም የሚለው ቃል እሱ ሙሐመድ ኢም ማለት ብዛት ላይ የሚጠቁም ነገር ግን አክብሮትን የሚገልጽ መገለጫ ነው። ተመልከቱ፣ የባይብል የመጀመሪያ መጽሐፍ የሆነው ዘፍጥረት ምዕራፍ 1 አንቀጽ 1 ላይ በመጀመሪያ ፈጣሪ ሰማይንና ምድርን ፈጠረ ይላል። እዚህ ላይ ፈጣሪ የሚለው ቃል በሂብሪውኛ ሲተረጎም ኢሎሂም ይባላል። በሂብሪውኛ ኢላህ ማለት ፈጣሪ ማለት ነው። ኢሎሂም ማለት ደግሞ ብዛት ላይ ጠቋሚ ነገር ግን ፈጣሪያቸውን በክብርና በልቅና ለመጥቀስ ሲፈልጉ የሚጠቀሙበት መንገድ ነው። በሁሉም ምስራቃዊ ቋንቋዎች አረበኛንና ሂብሩን ጨምሮ ሁለት አይነት ብዛት ላይ ጠቋሚ ቁሶች አሉ። ብዛት ላይ የሚጠቁም ሆኖ ክብርን የሚገልጽ እንዲሁም ብዛት ላይ ብቻ የሚጠቁም። በቁርአን ላይ ራሱ የዚህ ተመሳሳይ ነገር እናገኛለን። ልክ አላህ ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን እንደሚለው እኛ ቁርአንን እኛው አወረድ ነው እኛም ለእርሱ ጠባቂዎች ነን። እኛ እየተባለ ያለው እዚህ ጋር ማን ነው? ማንኛውንም ሙስሊምን ጠይቁ። ማን ነው ይሄ እኛ እየተባለ ያለው? አላህ፣ ጅብሪልና ሙሐመድ ናቸው እንዴ? ልክ አባት ልጅና መንፈስ ቅዱስ እንደሚባለው ማለት ነው? አይደለም። ነገር ግን ይሄ እኛ የተባለው ማን ነው? ይሄ እኛ በተከበረው ቁርአን ላይ ስንባል ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። እንዲህ ሲል መጀመሪያ እኛ ብሎ ስለገለጸው ነገር ነው እያወራ ያለው። ታሪክ ማንም አረብ የሆነ ክርስቲያን የአረብ ክርስቲያን ያልኩት አንድም ጊዜ ጠይቀው ያቅም ሙስሊምን ማን ነው ይሄ እኛ የተባለው ቁርአን ላይ? ምክንያቱም ስለሚያውቅ ነው። በሱ ቋንቋ ሁለት አይነት ብዛት ላይ የሚጠቁሙ ቁሶች እንዳሉ ስለሚያውቅ አክብሮት ላይ ጠቋሚና እንዲሁም ብዛት ላይ ጠቋሚ የሆኑ ቁሶች። ይህ እኛ የሚለው ገለጻ ልክ ንጉሳዊ አዋጅ ላይ እንዳለው እንዲሁም ብዛት ላይ የሚጠቁሙ እኛ እንደሚለው ንግግር አምሳያ ነው። ንግስቲቱ እኛ ደንግገናል ትላለች። እኛ የተባለው ማን ነው? ንግስቲቱ ባሏና ልጆቿ ናቸው? አይደለም። ራሷ ናት እያለች ያለችው ይሄን ራሷን በማክበር ማለት ነው። ብዛት ላይ የሚጠቁም አክብሮት መግለጫ የተባለው እዚህ አምሳያ ነው። ስለዚህ ኢሎሂም ማለት አክብሮት መግለጫ ብዛት ነው። ኢላህ ማለት ፈጣሪ ማለት ነው። ኢሎሂም ማለት ደግሞ ከአንድ በላይ የሆነ ነገር ግን አክብሮትን መግለጫ የሆነ ቁስ ነው። አክብሮት መግለጫ። ማንኛውንም ይሁዲ ጠይቁ፣ ይህ የእሱ መጽሐፍ ስለሆነ ምንድናት እቺ ኢም የተባለችው ብላችሁ በእኛ ቋንቋ ይህ አክብሮት መግለጫ ብዜት ነው ብሎ ይመልስላችኋል። ፈጣሪ አንድ ነው፣ ነገር ግን ከአክብሮታችን የተነሳ እንደዛ እናወራለን ይላችኋል። ስለዚህ ነገሩ ሙሐመድ ኢም አክብሮት መግለጫ ብዜት ሆነ ማለት ነው። እሺ ወደ መጀመሪያው ትራንስሌሽን እንሂድ። የሂብሩውን ሙሐመድ የሚለውን ስናስገባው ሙሐመድ ብሎ ይመጣልናል እንደምታዩት። ሌላ ደግሞ እንሞክር። አሁንም ልክ እንደዛው እንዳደረግነው የሂብሩውን ስናስገባው ሙሐመድ ብሎ ይመጣል። ሶስተኛ ደግሞ እንሞክር። አሁንም እንደመጀመሪያው ነው። Song of Solomon chapter 5 verse 16 በመዝሙረ ሰለሞን ምዕራፍ 5 አንቀጽ 16 ላይ ሙሐመድ የሚለው ስም ይገኛል። ሙሐመዲም የሚል ሲሆን ይገኛል። ነገር ግን ሙሐመድ የሚለው ስም በግልጽ ጥቅስ ውስጥ አለ።
חיקו ממתקים וכולו מחמדים 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 ממתקים וכולו מחמדים 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 וזרעי בנות ירושלים. ስለዚህ ቃሉ አለ ሙሐመድ የሚለው በሂብሩ ቋንቋ በኦሪጂናሉ እነሱ ኦሪጂናል በሚሉት መጽሐፍ እዛ ውስጥ አለ። ነገር ግን እነሱ ያንን ተርጉመውታል። በእንግሊዘኛው በጠቅላላ አስደሳች ብለው ተርጉመውታል። ይህ የኔ ወዳጅ በጠቅላላው አስደሳች ነው ሲሉ ተርጉመውታል። በጠቅላላ አስደሳች ነው የሚለውን ስታነቡት ሙሐመድ ከሚለው ጋር ልታገናኙት አትችሉም። 1000 ጊዜ እንኳን ብንደጋግመው በጠቅላላው አስደሳች ብንል ወይም በሌላ አባባል የተመሰገነ ብንል ሙሐመድ ማለት የተመሰገነ ስለሆነ ፈጽሞ ይህ ስለ ሙሐመድ እያወራ ነው ብለህ አታስብም። ሙሐመድ ማለት ትርጉሙ የተመሰገነ ማለት ቢሆንም እንኳን እናንተ ምንም መብት የላችሁም የሰዎችን ስም ልትተረጉሙ። ማንም ሰው ስምህ እንዳለ ሊቆይ ይገባል። አቶ ጥቁሬ ነው ነጭ እንኳን ቢሆን እሱ። እናንተ ምንም አይነት መብት የላችሁም የሰዎችን ስም ልትተረጉሙ። ነገር ግን እነሱ እያደረጉ ያሉት ይሄን ነው። ሙሐመድም የሚለውን እነሱ በአጠቃላይ አስደሳች ብለው ተረጎሙት። ነገር ግን ሙሐመድ የሚለው ስም እዛ አለ፣ በሂብሩ ቋንቋ በኦሪጂናሉ በተጻፈበት ማለት ነው። ስለዚህ እኛ እንደዚህ እንላለን፣ እናንተ ስሙ ጠፍቶባችኋል እንላለን። የተከበረው ቁርአን ላይ የተጠቀሰው ኢየሱስ ክርስቶስ እንደዚህ ይላል፣ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ። ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው። ይህም ሙሐመድ ለሚለው ሌላ ስም ነው። አሕመድ የሚለው ሙሐመድና አሕመድ ለዚህ ታላቅ ነብይ የተሰጡት ተመሳሳይ ትርጉም ያላቸው ቃላቶች ናቸው። ቁርአን የሚነግረን ያንን ነው። ነገር ግን ክርስቲያን ምን ይላል? ይኸውልህ እኛ መጽሐፍ ውስጥ እንደዚህ የሚል ነገር የለም። አዎ የለም። አንተ ያዝከው መጽሐፍ ቅዱስ ውስጥ የለም። ሙሐመድም አሕመድም የሚል ነገር የለም። ስለዚህ አንተ ያለ አማራጭ ነው የቀረኸው እዚያ ውስጥ ያለውን ነገር ከማስተንተን ውጭ። ተመልከቱ፣ እነሱ በባይብል ውስጥ በዮሐንስ ወንጌል ምዕራፍ 16 አንቀጽ ቁጥር 7 ላይ እንዲህ የሚል ጥቅስ አላቸው። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄድሁ አጽናኙ ወደ እናንተ አይመጣም፣ ከሄድሁ ግን እርሱን ወደ እናንተ እልካለሁኝ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል እና ሌላም ነገር ይላል። ስለዚህ ኢየሱስ ምን አለ? እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣም። እኛ ሙስሊሞች ያ አጽናኙ ተብሎ የተገለጸው ሙሐመድ ነው የምንለው። በተመሳሳይ ምዕራፍ ውስጥ እንደዚህ ይላል፣ ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የእውነት መንፈስ ማን ነው? የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ ማድረግ ያከብረኛል። ስለዚህ የእውነት መንፈስ የተባለው ማን ነው? እነሱ መንፈስ ቅዱስ ነው ይላሉ ክርስቲያኖች። እሺ ችግር የለውም አልኩኝ። ይሄ የተባለ ያለው መንፈስ ቅዱስ ከሆነ ንገሩን እስኪ። መንፈስ ቅዱስ ባለፉት 2000 ዓመታት ምን አዲስ ነገር ሰጥቷችኋል? እስኪ ኢየሱስ ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏል። ይህን ጉዳይ ከማብራራቴ በፊት እስኪ ጥቅሱን ተውላጠ ስሞቹ ላይ ትንሽ አጽንዖት ሰጥተን እንመልከት። ኢየሱስ እንደዚህ ይላል፣ ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ እርሱ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው እርሱ ይነግራችኋል። የኔ ከሆነው ወስዶ እንድታውቁ በማድረግ እርሱ ያከብረኛል ይላል። 8 የወንድ የተባዕት ጾታ። እኔ ይሄ ፈጽሞ ለመንፈስ ቅዱስ አይስማማም ባይ ነኝ። እናንተስ ምን ትላላችሁ? እየተባለ ያለው እኮ ሰው 8 ጊዜ
ባይብል ውስጥ ሌላ አንድም ጥቅስ የለም የወንድ 8 የተባዕት ጾታ ያለው ማለት ነው። ወይም 8 የሴት ጾታ ላይ የሚጠቁም የለም። ወይም ወንድም ሴትም ጾታ ላይ የማይጠቁም የሆነ ተውላጠ ስም የለም። ይሄ የተለየ የሆነ አንቀጽ ነው። የተለየ ለሆነ ማንነት ለሙሐመድ መጽሐፍ ቅዱስ የተጻፈው በምን ቋንቋ ነው? በዕብራይስጥ ነው አይደል? ዮሴፍ በዕብራይስጥ ነው። አዎ። ስለዚህ በዕብራይስጥ ከሆነ የተጻፈው የሰማው ነው። አዎ። የዕብራይስጡን ሄደን ቀጥታ ነው የምንቀይረው። ወደ የምትፈልገው ቋንቋ ቀይረው። ወደ አረበኛ ቀይሬ ላሳየህ የዕብራይስጡን ምን እንደሚል አይቼ ነበር። እኔም አረጋግጬ ነበርና ግን አላመንኩም። ያው አሁን እንትንስ ያ ለምሳሌ አሁን ወደ ፊት ለፊት ነቢይ ሙሐመድ እንደሚመጣ እዛ ውስጥ ተጽፈዋል ወይ? አዎ ሙሐመድ የሚል ስም አለ መጽሐፍ ቅዱስ ላይ። ሙሐመድ የሚል ስም አለ። ከፈለክ እሱንም አሳያለሁ። በአረበኛ ከፈለክ፣ በአማርኛ ከፈለክ አሳያለሁ። ሙሐመድ የሚል አለ። ሐጅም ከፈለክ አለ። ሙሴና አሮን ወደ መካ ሳይሆን ሙሴና አሮን ወደ መካ ሄደው ሐጅ ሙሐመድ የሚለውን እሱን ማረጋግጬ ነበር። ትክክል ነው። ግን ሙሐመድ የሚለውን ሳይሆን ሙሐመድ የሚባል ነቢይ ወደ ፊት ለፊት ይመጣል የሚለው ቃል አለ። ግዴታ እንደዚህ ቃል በቃል መቀመጥ አለበት። እንደሱ ከሆነ ኢየሱስ የሚባል ይመጣል የሚል ብሉይ ኪዳን ላይ አንድም ቦታ ላይ የለም። ምን ትላለህ? ክርስቶስ የሚባል የለም ማለት ነው? ኢየሱስ ይመጣል የሚል አንድ ቦታ የለም። እንደዛ ከሆነ ሙሐመድ ያ ሙሐመድ ነቢይ ብሎ ነው ያለው። እንዴት ነው ሙሐመድ የሚል ቃል አለ እያልኩህ ነው። አዎ ከሌላ ቦታ ላይ ደግሞ ምን ይላል? ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ ይላል። ለሙሴ ማለት ነው። አላህ ይሄን በቁርአን ላይ እንደ ሙሴ ያለ ሙሐመድ የሚለውን አሳየ። ሙሐመድ የሚለውን ላሳየሽ። ችግር የለውም። ሙሐመድ የሚለውን አሳየ። ችግር የለውም። አብሽር። ሙሐመድ የሚለውን እናሳየው። ሐጅ የሚያደርጉ ብፁዓን ናቸው የሚል ከፈለጋቸው አሳያቸዋለሁ። ቅዱሳን ሐጅ የሚያደርጉ ሁሉ ብፁዓን ናቸው ይላል የጌታ ሰው። እሺ አሁን ብሉይ ኪዳን ነው። በብሉይ ኪዳን ማን ነው? እንትን ላይ ነው፣ በዕብራይስጥ ነው መጀመሪያ የተጻፈው። ያውና ምዕራፍና ቁጥር ላስገባው ነው። እየተከታተልክ ነው አይደል? አዎ ያውና ምዕራፍና ቁጥር እናስገባ እዚህ ጋር። አሁን ቀጥታ ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ አሁን እዚህ ጋር እንገባለን። እዚህ ጋር ያለው ወደ አማርኛ እንቀይረው። ያው መጣ ምን ይላል ይሄ ቃል? ይሄ ቃል ምን ይላል? በፈጠራችሁ ይሄን ስም ኮሜንት ላይ ቀውጡት። ይሄን ስም ኮሜንት ላይ ይቀወጥ። ማን ይላል ይሄ ስም? ይህ አካል ማን ነው? ሙሐመድ ማን ነው? መጽሐፍ ቅዱስ ላይ ስማቸው ተጠቅሷል። ያው ሙሐመድ ይላል። ሙሐመድ ወደ አረበኛ አልቀይርላችሁ። ወደ አረበኛ አልቀይርላችሁ። ምዕራፍ ነበር ያልከኝ? ሶንግ ኦፍ ሶሎሞን 5:16 የትኛው ምዕራፍ ነው? ሶንግ ኦፍ ሶሎሞን 5:16 ወደ አረበኛ አልቀይርላችሁ። ምን አባ ስለኛ መጽሐፍ ቅዱስ ገብተህ የምትተነትነው? ስለ ሙሐመድ ብቻ አውራ። ቆይ ልጄ አንዴ ተረጋጊ። ይሄ ቃል ምን ይላል? በፈጠራቸው ቃል አንድ ብቻ አይደለም፣ ወደ 10 ጊዜ ይሆናል። ሙሐመድ ይታያችኋል። የተባለውን ነገር እናስረዳ። ስለኛ መጽሐፍ ቅዱስ እኛ
በስርዓት አውሪ። ስለ ነቢያችን ሰለላሁ ዐለይሂ ወሰለም በስርዓት አውሩ። እኔን ስደቡ። እኔን እንደፈለጋችሁ ከፍ አድርጋችሁ ተናገሩ። እኔን ስደቡ። እኔን እንደፈለጋችሁ ድምጻችሁን ከፍ አድርጉ። እሺ እሱ ይሄ እኮ የኢትዮጵያ መጽሐፍ ቅዱስ ወይም የኢትዮጵያ ኦርቶዶክስ የሚጠቀምበት መጽሐፍ ቅዱስ ሳይሆን እስራኤሎች የሚጠቀሙበት የዕብራይስጥ መጽሐፍ እኛ በዛ የምንተዳደረው በኢትዮጵያ መጽሐፍ ቅዱስ አማርኛውን ነው። እዛ ላይ ጥቅሱን ንገረን፣ እኛም እንማርበታለን። የኢትዮጵያ ኦርቶዶክስ ይዘናልና አስረዳን። እሺ አንድ ተጋባን። ብሉይ ኪዳን የተጻፈው በምን ቋንቋ ነው? መጀመሪያ የተጻፈው በአማርኛ ነው ወይንስ በዕብራይስጥ ነው? መልሱ። እሱማ በዕብራይስጥ መጀመሪያ በዕብራይስጥ ተጻፈ። ወደ ኢትዮጵያ ግን የመሰረት ቋንቋ ምንድነው? ዕብራይስጥ ነው። እኔ ቁርአን በምን ቋንቋ ነው መጀመሪያ የተጻፈው ብትለኝ በአማርኛ አይደለም። በምንድን ነው የተጻፈው? በአረብኛ ነው። በአረብ ነው የተጻፈው።